ጤና ይስጥልን ከሀገር ውስጥና ከውጭ ያጠናቀርናቸውን ዜናዎች ከምናሰማበት ሰዓት ላይ ደርሰናል። እስከ ዜናዎቻችን ፍጻሜ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። የኦሮሞ ነጻነት ሰራዊት በኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን ግድያ በማውገዝ መግለጫ አውጥቷል። ሻዕቢያ ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረም ደግሞ የመጨረሻ ሙከራው ነው የሚሆነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ባለፈው ቅዳሜ የተገደሉት የኢራን ጠቅላይ ሚኒስትር ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሞጅታባ ኻሜኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። የአሜሪካ ጦር ከ2000 በላይ ኢላማዎችን በኢራን ምድር መምታቱን አሳወቀ። ኢራን የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ስትል ዛተች። እስራኤል በኢራን ባደረሰችው ጥቃት የሟቾች ቁጥር ወደ 800 ከፍ ማለቱ ተገለጸ። እስራኤል በሊባኖስ ሐዝሚህ ውስጥ በሚገኝ አንድ ሆቴል ላይ የቦምብ ድብደባ ማካሄዷን ዘገባዎች አመላክተዋል። የነዳጅ ዋጋ ወደ $200 ሊያሻቅብ እንደሚችል ኢራን አስጠነቀቀች። በቀዳሚነት የምናያቸው አበይት ጉዳዮቻችን ናቸው። እስከ ዜናዎቻችን ፍጻሜ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። የኦሮሞ ነጻነት ሰራዊት በኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን ግድያ በማውገዝ መግለጫ አውጥቷል። የኦሮሞ ነጻነት ሰራዊት ዛሬ ባወጣው መግለጫ በኦሮሚያ ክልል በአርሲ ግዛት ውስጥ በኦርቶዶክስ እምነት ተከታዮች ላይ የሚፈጸመውን ግድያ አውግዟል። የአብይ አህመድ ሰራዊት የብሔርና የሃይማኖት ግጭትን በመፍጠር ደም ማፋሰስን በመፈጸም አገዛዙን ለማጽናት እየሞከረ ነው ሲልም በዘገባው አመላክቷል። በሰው ደም የሚጫወት እንዲህ ያለውን ስርዓት እስከመጨረሻው እንደሚታገለውም ገልጿል። አዲስ ኒውዝ እንደዘገበው ሻዕቢያ ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረም ደግሞ የመጨረሻ ሙከራው ነው የሚሆነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከኢዜአ ጋር በትግረኛ ቋንቋ ቃለ ምልልስ አድርገዋል። በሰሜኑ አካባቢ ተነስቶ የነበረው ግጭት፣ ስለ ጦርነቱ መንስኤ፣ አሁን በክልሉ አለ የሚባለው ውጥረት እንዲሁም ከሻዕቢያ ጋር የተያያዙ ነጥቦች የውይይቱ አጀንዳዎች ነበሩ። ጠቅላይ ሚኒስትሩ የሻዕቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን እንዲሁም በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ያሉት አቋም ምን ይመስላል የሚል ጥያቄ ተነስቶላቸውም ነበር። የሰሜን እዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይም ያደረግነው ነው። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩ እንደ ችግር መነሳት ስላለበት አውግዘናል። ይህ እኩይ ተግባር እኩይ ነው፣ መልካሙ ተግባር ደግሞ መልካም ነው በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን እዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን እሱን ነበር። ከህወሓት ጋር ውጊያ ላይ ስለነበርን የውጭ ኃይልን ለመከላከል የነበረን ኃይል መከላከል አይችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሐንን ገደለ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በ2 ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናትን ወደ አስመራ ልከን የነበረው። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችን ዘርፏል። ከዚያም ወደ መቀለ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁንም አለሁ ለማለት ብቅ ጥልቅ እያለ ነው። ለሻዕቢያ ያለኝ መልእክት፣ ለኤርትራ ሰራዊት ለሁሉም ያለኝ መልእክት ቀንጠብጠብ ትብል ዳዋ ትምጽኦ አለዋ ማለት ብቻ ነው የሚፈልገው ብለዋል። በልማት አለያም በስልጣን ሽግግር አያምንም። ልጆቹን የልጅ ልጆቹን ሳይቀር አያምናቸውም። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንዲት ዩኒቨርሲቲ ነበረች፣ እርሷም ተዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ እንኳን የላትም። ኤርትራዊ ሀገሩን ትቶ ወደ ስደት አምርቷል። የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል። ኤርትራ ባዶ የሆነች ነው። እነዚህ ከሀገራቸው የተሰደዱት በስደት ላይ ሰርተው እንዳይኖሩ ከእነርሱ ጋር ሰላዮችን ጭምር እየላከ ማነው ጤነኛ ማነው በሽተኛ የሚለውን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑት ችግር ላይ እየወደቁ ነው። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኞች ጋር ተቀላቅሎ የሚመጣው በሽተኛ አስተሳሰብ ያላቸው ሰዎች ስላሉ ነው። ማን ነው ጤነኛ ማን ነው በሽተኛ ለማለት ያስቸግራል። በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው
ስደት ላይ ሆነውም ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩን በውጭ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው የሚመስለኝ። ይቅርታ የማይገባው ሰብአዊ በደል ነው። እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም። ምናልባትም ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ ነው እኔ የማምነው ብለዋል። ቲክቫህ ኢትዮጵያ እንደዘገበው ባለፈው ቅዳሜ የተገደሉት የኢራን ጠቅላይ ሚኒስትር ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሞጅታባ ኻሜኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። ሞጅታባ ቅዳሜ በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸው፣ የእንጀራ እናታቸው፣ ሚስታቸው፣ እህታቸው፣ የእህታቸው ባልና ሌሎችም የቅርብ የቤተሰብ አባሎቻቸው ተገድለውባቸዋል። ሜህር የኢራን ዜና ወኪል እንዳለው ሞጅታባ ኻሜኒ በአሁኑ ጊዜ የተሰዉ የቤተሰብ አባሎቻቸውን ጉዳይ በመከታተል በማማከርና የሀገሪቱን ጠቃሚ ጉዳዮች በማከናወን ላይ ናቸው። ከ4 ቀናት በፊት የሀገሪቱ ጠቅላይ መሪ ቤትና ጽሕፈት ቤታቸው ላይ በተፈጸመ ጥቃት አባታቸው ሲገደሉ የእንጀራ እናታቸው ደግሞ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ህይወታቸው አልፏል። ሚስታቸው ዛሃር ሃዳድ አዴል፣ ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅም በጥቃቱ ተገድሎባቸዋል። የ53 ዓመቱ ሞጅታባ የአሊ ኻሜኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራንን የመሪነት ስልጣን ይዛሉ ተብለው በተደጋጋሚ ሲነሱ ቆይተዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ከሳምንታት በፊት በወጡ ዘገባዎች አሜሪካ ጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የሀገሪቱን መሪዎች እንደሚሆኑ፣ ዋነኞቹ የሚባሉት ደግሞ አያቶላህ ኻሜኒ እና ልጃቸው ሞጅታባ ኻሜኒ እንደሆኑ ተነግሮ ነበር ሲል የቢቢሲ አማርኛው አገልግሎት ዘግቧል። የአሜሪካ ጦር ከ2000 በላይ ኢላማዎችን በኢራን ምድር መምታቱን አሳወቀ። የአሜሪካ ማዕከላዊ እዝ ሴንትኮም ዋና አዛዥ ብራድ ኩፐር ከቅዳሜ አንስቶ በመላ ኢራን 2000 ገደማ ኢላማዎችን መተናል፣ 17 መርከቦችን አውድመናል ብለዋል። ኢራን በበኩሏ በርካታ የአሜሪካን ጦር ሰፈሮችና የዲፕሎማቲክ ተልዕኮችን እያጠቃሁ ነው ብላለች። የዩናይትድ ኪንግደም የባህር ላይ ደህንነትን በመከታተል የሚታወቀው የባህር ንግድ ኦፕሬሽን በአረብ ኤሚሬቶች ባህር ዳርቻ መርከብ መመታቱን ይፋ አድርጓል። በኤደን ባህረ ሰላጤ፣ ቀይ ባህርና በአረቢያን ባህር የሚፈጠሩ ቀውሶችን ይቆጣጠራል። ይህ ኃይል በኦማንም ተመሳሳይ ጥቃት ሰንዝሯል። በዚህ ዘመቻ አሜሪካ ከ50 ሺህ በላይ ወታደሮችን፣ 200 ተዋጊ ጀቶችን፣ 2 የጦር አውሮፕላን ተሸካሚዎችን አሳትፋለች። በሀገራቱ መካከል ያለው ውጥረት እየበረታ ከመሄዱን ባሻገር ዓለም አቀፋዊ ቅርጽ የያዘ መምጣቱን ተጨማሪ ቀውስን ያስከትላል የሚል ስጋትን ጋርጧል። ሲኤንኤን እንደዘገበው ኢራን የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ስትል ዛተች። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት ያጸፋ እርምጃ መውሰዱን ዛሬም ቀጥሏል። የአብዮታዊ ዘቡ ቃል አቀባይ የሆኑት ብርጋዴር ጄኔራል አሊ መሐመድ ናኢም ለታስኒም የዜና ወኪል በሰጡት ቃል ኢራን የታጠቀቻቸውን እጅግ ዘመናዊ ሚሳኤሎች በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቀዋል። ጄኔራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም ዝተዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው የሚሳኤልና የድሮን ውርጅብኝ ዛሬ ማክሰኞ ለ4ኛ ተከታታይ ቀናት ቀጥሏል። አብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ አህመድ ፋሂዲ መሪነት የአጸፋ ተልእኮን በሙሉ ኃይሉ ለማስፈጸም መዘጋጀቱ ተነግሯል። ቃል አቀባዩ የሰማዕታትን ደም እንበቀላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውንም አረጋግጠዋል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግራል ተብሎም ተፈርቷል። ዓለም አቀፉ ማህበረሰብ ሁኔታ ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለውም ይገኛል። እስራኤል በኢራን ባደረሰችው ጥቃት የሟቾች ቁጥር ወደ 800 ከፍ ማለቱ ተገለጸ። እስራኤል በኢራን ፕሬዝዳንታዊ ቢሮ አዲስ መጠነ ሰፊ ጥቃት መሰንዘሯን አስታውቃለች። ተባብሶ በቀጠለው በዚህ ጥቃት ቴህራንን ጨምሮ በርካታ የኢራን ግዛቶችን መትቻለሁም ብላለች። ቢቢሲ በበኩሉ ናታንዝ የተሰኘው የኢራን የኒውክሌር ጣቢያ መውደሙን አረጋግጫለሁም ብለዋል። በሌላ በኩል የእስራኤል መከላከያ ሚኒስቴር ቴል አቪቭ ተጨማሪ ጥቃቶችን ለመሰንዘር በሊባኖስ ቁልፍ ስፍራዎችን እንደያዘች እንደምትገኝ ተናግረዋል። ኢራን በበኩሏ የመልስ ምት የሚሆኑ በርካታ ጥቃቶችን መሰንዘሯን ስትቀጥል 30 የሚሆኑ የጦር ሰፈሮችን ኢላማ አድርጊያለሁም ብላለች። በሪያድ ሳውዲ የሚገኘው የአሜሪካ ኤምባሲ በኢራን 2 ድሮኖች በደረሰበት ጥቃት መውደሙም ተነግሯል። እስራኤልና አሜሪካ በኢራን እስካሁን ባደረሱት ጥቃት የሟቾች ቁጥር ወደ 800 ከፍ ብሏል። በኩዌት 6 የአሜሪካ ወታደሮች መገደላቸውም ታውቋል። የመካከለኛው ምስራቅ ጦርነት በፈጠረው ቀውስ በዓለም አቀፍ ደረጃ የነዳጅ ዘይት ዋጋ በከፍተኛ ሁኔታ መጨመሩም ተገልጿል። ዘገባው የቢቢሲ ነው። እስራኤል በሊባኖስ ሐዝሚህ ውስጥ በሚገኝ አንድ ሆቴል ላይ የቦምብ ድብደባ ማካሄዷን ዘገባዎች አመላክተዋል።
ሊባኖስ ብሔራዊ የዜና ኤጀንሲ እስራኤል በቤሩት አቅራቢያ በሚገኝ ሀዝሚ ሆቴል ላይ ጥቃት እንደፈጸመች ዘግቧል። አምቡላንስ ወደ ቦታው መላኩንም አስታውቋል። በአልጀዚራ የተረጋገጠ ቀረጻ የፈረሱ መስኮቶችና ግድግዳዎች እንዲሁም ፍርስራሾች በየቦታው ተበትነው አሳይቷል። እንደ አልጀዚራ ዘገባ የእስራኤል ኃይሎች የፈጸሙት ጥቃት ያለምንም ማስጠንቀቂያ ሲሆን ምናልባትም የግድያ ሙከራ ሊሆን እንደሚችል ግምቱን አስቀምጧል። ጥቃቱ የኮምፎርት ሆቴልን ኢላማ ያደረገ ሲሆን እስካሁን ድረስ በሰዎች ላይ ስለደረሰ አደጋ የተገለጸ ነገር የለም። የእስራኤል ጦር ማንን ወይም ምንን ኢላማ ማድረግ እንደሞከረ በትክክል እስካሁን አልተነገረም። ሌሊቱን በተከሰቱ ጥቃቶች በአራሙን በአንድ የመኖሪያ ህንፃ ውስጥ 6 ሰዎች መሞታቸውን የሊባኖስ የጤና ሚኒስቴር ይፋ ሲያደርግ በሶሪያ ድንበር አቅራቢያ ላይ በምትገኘው ባልቤክ ሌላ የመኖሪያ ህንፃ ላይ 4 ሰዎች ህይወታቸው ሲያልፍ 11 ሰዎች ቆስለዋል። ዘገባው የአልጀዚራ። የነዳጅ ዋጋ ወደ $200 ሊያሻቅብ እንደሚችል ኢራን አስጠነቀቀች። የአሜሪካና የእስራኤል ጥቃት ከቀጠለ ኢራን በመካከለኛው ምስራቅ በሚገኙ የኢኮኖሚ ማዕከላት ላይ የአጸፋ እርምጃ እንደምትወስድ አስጠነቀቀች። የኢራን እስላማዊ አብዮታዊ ዘብ ጄኔራል ኢብራሂም ጀባሪ እንደገለጹት ጥቃቱ ዓለም አቀፍ የነዳጅ ዋጋን ከቁጥጥር ውጭ ያደርገዋል። ጄኔራሉ አክለውም ጠላት ዋና ዋና ተቋሞቻችንን ካጠቃ እኛም በበኩሉ ያሉ የኢኮኖሚ ማዕከላትን እናጠቃለን ብለዋል። ኢራን የሆርሙዝ የባህር ሰርጥን እንዳዘጋጀችና በአሁኑ ወቅት $80 አካባቢ ያለው የነዳጅ ዋጋ በቅርቡ $200 እንደሚደርስ የኢራን የዜና ወኪል ዘግቧል። የሆርሙዝ የባህር ሰርጥ ለዓለም የነዳጅ ንግድ ወሳኝ ሲሆን ከዓለም አቀፉ የነዳጅ ፍላጎት 20% በዚህ መስመር ያልፋል። በተጨማሪም የኳታርና የተባበሩት አረብ ኤሚሬትስ የተፈጥሮ ጋዝ ኤክስፖርት የሚከናወነው በዚህ ሰርጥ በኩል መሆኑን ተገልጿል። አዲስ መረጃ እንደዘገበው። ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን ለሰዓቱ ያጠናቀርናቸው ዜናዎች እነዚህ ነበሩ። ቀጣይ በሌሎች አርዕስተ ጉዳዮች እስከምንገናኝ መልካም ሁሉ ተመኘን። እስከዚያው ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን ታሳዩን ዘንድ በትህትና እየጠየቅን የምንሰናበት ይሆናል። ሰናይ